ኧረ ትንሽ ሰዓት ረፈደ እኮ። እንዴ ወዴት ነው? ረሳሽው ጭራሽ? ዛሬ እኮ ፊሉ አለ። መቼ ዛሬ ነው ፈተና የጨረስነው፣ ሰበብ የለሽ። ዛሬ ቅርብኝ በእናትሽ ትንሽ ድረስ። ይሄ መቅረት ግን አልበዛም? ኪሎ ችግር አለ እንዴ? ንገሪ እስኪ። ችግር እንኳን የለም። በግሌ እየጸለይኩ ነው እግዚአብሔርን ቃል ያነበብኩ ነው። ግን በፍቅር ትክራለህ ዋናው እሱ አይደለም? አይ በእርግጥ በግል ከእግዚአብሔር ጋር ህብረት ማድረጋችን አስፈላጊ ሆኖ ሳለ ግን ደግሞ በዛው ልክ ክርስቲያናዊ ህብረቶች ውስጥ መሳተፍ ተገቢ ነው። ደግሞ ቲምም እየመጣች አይደለም። እኔ ደህና ሆንኩኝ። ችግር አለ ፍቅር ባለት ማለት ቲም ደግሞ ይልሽ እሄዳለሁ እኮ ግን እንትን ይሄ የምሰራው ስራ ያለ አይመስለኝና ከዛ በኋላ ቆይ ህብረት እኮ እኛ ደህና ስለሆነ ወይም ስላልሆንም ብቻ ሳይሆን እግዚአብሔር በመካከላችን የሚገኝበት የእሱም ስም የሚጠራበት ስለሆነ ነው። ደግሞ አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ ነገር ግን እርሱ በብርሃን እንዳለ እኛም በብርሃን ብንመላለስ እርስ በርሳችን ህብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ይላል አይደለ? ስለዚህ በብርሃን መመላለስና ህብረት ተመጋጋቢ ነገሮች ናቸው። ምንም አልሰራም ላልሽው ደግሞ እኛ ሁላችንም የክርስቶስ አካል እንደሆንን በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 27 ላይ ይናገራል። ስለዚህ እሱ ራስ በሆነበት ህብረት ውስጥ ሁላችንም እናስፈልጋለን። በይተነሽ ሰዓት ሄደ።